ክቡር ዋቃዮ ዳማሳ የቀድሞው የሲዳማ ዞን ርዕሰ መስተዳድር ከዚህ በፊት በሲዳማ ሄሪቴጅ በሲዳምኛ ቋንቋ ያለህን ኢንፎርሜሽን ወይ ያለህን መረጃ ሰተህን ነበር እስከ አሁን ስላለው የኢትዮጵያ ፖለቲካ አካሄድና ያን መረጃ በአማርኛ ቋንቋ ሌሎችም እንዲሰሙም በማለት ዛሬ ባዘጋጀነው ዝግጅት ላይ ጥሪያችንን አክብረህ ስለተገኘ አመሰግናለሁ። እንኳን ደህና መጣ። እንኳን በሰላም ቆየ። እኔም በጣም አመሰግናለሁ እድሉ ስለተሰጠኝ። ለሚያዩት ባጭሩ ራስህን ብታስተዋውቅላለህ? ዋቃዮ ዳማሳ እባላለሁ። ተወልጄ ያደግኩት በሲዳማ ክልል በሁላ አገር ሰላም ወረዳ በልዩ ቀበሌ ኦሮንሶ ቀበሌ ገበሬ ማህበር ውስጥ ነው። በጣም ሪሞት ኤሪያ ነው የተወለድኩት። የአምስት ልጆች አባት ነኝ። የአንድ ሚስት ባል ነኝ። አሁን በአሁኑ ሰዓት ልጆቼ ቤተሰቦቼ ያሉት አዋሳ ከተማ ውስጥ ነው። እንግዲህ ነዋሪነቴም እዛ ነው። በርግጥ በዚህ በኢህአዴግ ስርዓት ውስጥ በተለያዩ ፖለቲካ እርከኖች ላይ ሰርቻለሁ። ከቀበሌ ነው እንግዲህ መነሻ ከጊዜያዊ አስተዳደር ኮሚቴ በሽግግሩ ጊዜ ጀምሮ ሰላምና መረጋጋት ጀምሮ ነው እንግዲህ ኢህአዴግ ውስጥ የተሳተፍኩት። ከዛ ወደ ወረዳ ሽግግሩ የጊዜያዊ አስተዳደር ኮሚቴ የወረዳው የሽግግሩ ጻፊ ሆኜ ሰራው። ከዛም በኋላ ያው ኢህአዴግ አገሪቱን ተቆጣጥረው በፈጠረው እንግዲህ ሁኔታ መልካም ስለመሰለኝ ድርጅቱ ውስጥም ተሳትፎ ነበረኝ። የሲዳማ ዞን የሲደት ቋሚ ኮሚቴ ሰብሳቢ የድርጅቱ ምክትል ፖሊስ ቢሮ ኃላፊ ሆኜ ሰርቻለሁ። ከዛ ባለፈ ደግሞ የሲዳማ ዞን ዋና አስተዳዳሪ ሆኜ ከነ ቱፋ ቀጥሎ ወደ 2 አመት አካባቢ ነው መሰለኝ አገልግያለሁ እና የሲዳማ ዞን ምክር ቤት የክልሉም ስራ አስፈጻሚ ኮሚቴም አባል ነበርኩ እና በአጠቃላይ ማንነቴ ይሄን ነው የሚመስለው። አመሰግናለሁ አቶ ዋቃዮ። የሲዳማን ህዝብ ተሳትፎ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ታሪክ ውስጥ ግልጽ ነውና መነገርም የሚያስፈልግ አይመስለኝም። አንተ ባለፍክበት ወይ በስልጣን ላይ በነበርክበት ጊዜ እንግዲህ ብዙ ውጣ ውረዶች ነበሩ። የሲዳማን ህዝብ ጥያቄን በሚመለከት ብዙ ታግሏል። በተለያዩ በኢትዮጵያ ገዢ መደቦች በተነሱበት ወቅት ሲዳማ ህዝብ ብዙ ትግል አድርጓል። በኢህአዴግም እንግዲህ ጥያቄዎችን አንስተው የመጀመሪያው ከኢትዮጵያ ህዝብ የራሱን ይሄ የአስተዳደር በደልን ይዞ ወጥቶ ከሞቱትን ህዝቦች በግንባር ቀደምትነት የሚጠቀስ ህዝብ ነው። በአሁኑ ወቅት በኢትዮጵያ ውስጥ በኦሮሚያም በአማራም በተለያዩ ቦታዎች ያለውን መንግስት በህዝብ ላይ የሚያደርሰው በደል በመቃወም ትግል አክቲቭ በሆነበት ህዝቡ በሰላማዊ መንገድ ጥያቄውን ይዞ በሚንቀሳቀስበት ወቅት የሲዳማ ህዝብ ድምጹም አይሰማምና አሁን የነበሩት ጥያቄዎች እንግዲህ ብዙ አንተ ዝርዝር ውስጥ በዛ በእንትኑ በሊደርሺፕ ውስጥም ስላለፍክ ብዙ መረጃ አለህና የሲዳማ ህዝብ የነበረው ጥያቄ እንግዲህ የምናስታውሳቸው ብዙዎች አሉ። ከክልል ጥያቄ አንስቶ የአስተዳደር በደል የሚባሉ የሚነሱ ብዙ ነገሮች አሉና ህዝቡ የጠየቀው ጥያቄ ህገ መንግስታዊ መብት ለሲዳማ ህዝብ የሚገባውን ተመልሶ ነውስ እንዴት ነው? በጣም ጥሩ ነው። እንግዲህ ከዚህ በፊት በሲዳማ ሄሪቴጅ ኔትወርክ በሲዳምኛ በተደረገው ውይይት ላይ ሰፋ አድርጌ ዝርዝር ነገር በኢህአዴግ ውስጥ የነበረው ሁኔታ ገልጫለሁ። ከዛም ባለፈ ደግሞ የሲዳማ እንቅስቃሴ ምን እንደሚመስልም ደግሞ በሚገባ ገልጫለሁ። ሲዳማ ያለበት ደረጃ ምን ደረጃ እንዳለም ያው በጣም ዝርዝር ነገር ነው። ሰፊ ጊዜ ተወስዶ ነው በተደረገው ቃለ ምልልስ የተናገርኩት እና ያለው መረጃ በሚገባ ተአካፍያለሁ። አሁን ደግሞ ያንን በሙሉ ለማንሳት በጣም አስቸጋሪ ነው የሚሆነው። ግን አሁን ወደ አነሳው ጥያቄ ከመምጣቴ በፊት በመሰረቱ የሲዳማ ጥያቄ ተመልሷል አልተመለሰም?
እንዲህ ብዬ ነው መነሻ የሚያደርገው። ወደዚህ ይሄንን ጥያቄ ከመመለሰ በፊት ወደ ኋላ ሄጄ አንዳንድ ነገሮችን ቢያነሳ ጥሩ ነው። ሲዳማ በኢትዮጵያ ካሉት ብሔር ብሔረሰቦች ከ83 በላይ ከሚሆኑ ብሔረሰቦች አንዱና በጣም አንጋፋ ትልቅ ብሔረሰብ ነው። በትክክለኛ ቆጠራ እንኳን ቢቆጠር አሁን የተደረገው ቆጠራ ፍትሃዊ አይደለም፣ ፌር አይደለም፣ ትክክለኛም አይደለም። ትክክለኛ ህዝብ ቁጥር እንኳን ቢቆጠር ሲዳማ ኢትዮጵያ ካሉት እንግዲህ ብሔረሰቦች ከኦሮሞ ከአማራና ቀጥሎ ያለው ሲዳማ ነው ይሆናል ብዬ አምናለሁ። በዚህ ውስጥም ደግሞ ትልቅ ክርክር ነበረን። ምክንያቱም ቆጣሪው ሌላ አካል ስለነበረ ከባጀት ቀመር ጋር ተያይዞ የህዝቡን ቁጥር ስለቀነሰ ትክክለኛ መረጃ ማግኘት አልተቻለም። የራሱ ሆነ በጣም ትልቅ ችግር ያለበት አንዱ ይሄ ነው። ስለዚህ ካሉት ብሔረሰቦች የሲዳማ ብሔር አንጋፋ ብሔረሰብ እንደሆነ ማንም ያውቃል። ይህ ብሔረሰብ ደግሞ ኢህአዴግ አምጥቶ ወይም በየወቅቱ የሚፈራረቁ ስርዓቶች አምጥቶ ያሰፈረው አይደለም። የራሱ የሆነ ታሪካዊ አመጣጥ ያለው ብሔረሰብ፣ በራሱ ጊዜ የመጣ ብሔረሰብ፣ በራሱ ጊዜ የኖረ፣ በራሱ መልክዓ ምድር የኖረ፣ የራሱ ቋንቋ፣ የራሱ ታሪክ፣ የራሱ ባህል፣ የራሱ አስተዳደር ያለው ብሔረሰብ። ስለዚህ አፄ ምኒልክ ኢትዮጵያን አንድ ለማድረግ ባደረገው እንቅስቃሴ ይሄ ማንነቱ ተነጥቆ በአፄ ምኒልክ ጊዜም ደግሞ ባልቻ ወራቦ የሚባሉ ያልተማሩ ግን ባለራዕዮች በጣም ታዋቂ የሆኑ አሌቶ ሄዋኖ የሚባሉ በጣም ታግለዋል። እንደ ላንቀሞ ናሬ የሚባሉ በጣም ታግለዋል። ለሲዳማ ህዝብ መብት መረገጥ ትግል ያካሄዱ ሰዎች ደግሞ በወቅቱ ሞተዋል፣ ተረሽነዋል። ስለዚህ ትግሉ ከጥንት ነው የጀመረው። ከዛ ቀጥሎ ደግሞ በንጉሱ ጊዜም ሲዳማ የራሱ እንቅስቃሴ በጣም በከፍተኛ ሁኔታ ነው ያደረገው። ያም ደግሞ ሳይሳካለት ተረግጦ ታፍኖ ነው ያለፈው እንደ ሌሎቹ ብሔረሰቦች ማለት ነው። ከዛ በመለስ ደግሞ ደርግ ሲመጣ ደርግ ደግሞ በደርግ እንቅስቃሴ ውስጥ ትልቅ ጥያቄ ወደ ደርግ ከመምጣቴ በፊት በአፄ ኃይለ ሥላሴ ውስጥ ዘመነ መንግስት ትልቅ ጥያቄ ሲያነሳ የነበረው ተማሪ ነበረ። ምክንያቱም ህዝባዊ መንግስት ሲቋቋም የብሔር ብሔረሰቦች እኩልነት ይረጋገጥ፣ መሬት ለራሱ ይሁን ብለው እንቅስቃሴ የጀመረው ወደ 54 ቤት አካባቢ የጀመረው እንግዲህ ተማሪ ነው። ዩኒቨርሲቲ ተማሪዎች ናቸው። ከንክኗቸው የመሬት ከበርቴ ልጆች ናቸው ይሄን ጥያቄ እንኳን ያነሱት። ስለዚህ ደርግ ደግሞ ይሄንን አጋጣሚ ንጉሱ ስርዓት ሲገረሰስ ይህን አጋጣሚ ተጠቀመና ስልጣን ላይ ወጣ። ወታደራዊ መንግስት ማለት ነው። የመሬት ጥያቄ አንገብጋቢ ጥያቄ ስለነበረ ወዲያው መለሰ። ያለ ምንም ቅድመ ሁኔታ መሬት ለራሹ ይሁን ብለው አወጀ። ከዛም በኋላ የኢኮኖሚ ጥያቄ፣ መሬት ጥያቄ ያገኘው ህዝብ ትንሽ ኢፎታ አገኘ። ግን የፖለቲካ ጥያቄ፣ የማንነት ጥያቄ አየር ላይ ቀረ። ሳይመለስ ለ17 አመት ታፍኖ ቆየ። ያ አፈና ደግሞ የሲዳማን ህዝብ አስቆረፈው፣ ተስፋ አስቆረጠው። በደርግ ላይ ያለው አመለካከት በጣም ደርግ በአደገኛ ሁኔታ በአራት እግሩ ቆሞ ኢትዮጵያን በተቆጣጠረበት ወቅት የሲዳማ ህዝብ ደግሞ ለትግል ደርግን ለመቃወም ወሰነ። በነ ወልደማኔል አማል ዱባሌ የሚመራው የሲዳማ አርነት ንቅናቄ በሚል ድርጅት እንግዲህ የተቋቋመው ወደ 1969 ወይ ሰዎቹ ቤት ነው እንግዲህ። ስለዚህ ወደ ሶማሌ በረሃዎች በመጓዝ ወደ 30,000 ቤቶች የሚሆኑ ወጣቶች ለትግል ደግሞ ወደ ሶማሌ በረሃዎች ልዩ ቦታ ሐመሪ የሚባለው ስፍራ ሄደው ስልጠና በመውሰድ ደርግን ደግሞ ለ5 አመታት በጣም ተዋግቷል። በአደገኛ ሁኔታ ነው የተዋጋው። ስለዚህ የሲዳማ አርነት ንቅናቄ የተቋቋመው በዛን ጊዜ። ለዚህ ደግሞ ትልቅ መንገድ የከፈተው የኦሮሞ ተወላጆች፣ የቦራና ተወላጆች ናቸው። ቦራና የነበሩ አርሲ የነበሩ ናቸው። እነ ዋቆ ጉቱ ናቸው።
ወልደማኔልን ወስደው ወደ ሐማሪ እንዲሄዱ መንገድ የከፈቱት። ስለዚህ ለማንነቱ ሲዳማ እንደውም ሌሎች ብሔረሰቦች በጣም ብዙ እንቅስቃሴ ባልነበረበት ወቅት በተለይ ትግራይ አካባቢ የነበረው ወያኔ ወደ ሱዳን ጠረፍና ሻቢያና ወያኔ ሱዳን ጠረፍ አካባቢ እንጂ ወደ መሃል እንኳን ባልገባበት ወቅት ሲዳማ አርነት ንቅናቄ በመመስረት ደርግን ለ5 ዓመታት ደግሞ ተዋግቷል። ለማንነቱ ለአይደንቲቲው ነው። ስለዚህ ይሄንን ጥያቄ የብሔር ብሔረሰብ የራስን እድል በራስ የመወሰን መብት የመከበር ጥያቄ ደርግ ደግሞ በራሱ ጊዜ ራሱ ችግር ሲጥለው ለመመለስ ደግሞ መልሻለሁ ብሎ ኢህአዴግ የሀገሪቱን ስልጣን ግንቦት 20 የሀገሪቱን ስልጣን ደግሞ ተቆጣጠረ። ከተቆጣጠረ በኋላ ያ የዘመናቱ አፈና ምናልባት ምላሽ ይገኛል በሚል ሁላችንም በብሔራዊ ስሜት ወደ ኢህአዴግ ውስጥ ነው ተገባው። ስለዚህ ኢህአዴግ ውስጥ ከተገባ በኋላ ኢህአዴግም ወቅቱን ጠብቆ መልኩን እየቀየረ ሁኔታውን እየቀየረ ብሔር ብሔረሰብ የራስን እድል በራስ መወሰን መብቶችን ደግሞ ስልቱን ቀይሮ ዲቫይድ ኤንድ ሩል ሲስተም ነው የተጠቀመበት መልኩን ቀይሮ ማለት ነው። ብሔራዊ ጥያቄውን የመለሰ መስሎ አድርጎ ግን ስውር ስራ ነው የሰራው። በዚህ ምክንያት ደግሞ የሲዳማ ህዝብ ደግሞ ኢህአዴግ የራስን እድል በራስ የመወሰን መብቶቹን አምጥተው ሲነግፍኮ ታግሏል። መብቱን ለማስከበር ሽንጡን ገትሮ ነው የታገለው ኢህአዴግ። በዛን ጊዜ ሌሎች ብሔረሰቦች እንኳን እንቅስቃሴ አልነበረም። ስለዚህ ኢህአዴግ ደግሞ ሲዳማ ላይ ነው ታርጌት አድርጎ ሲሰራ የነበረው ሲዳማን ለማዳከም የሲዳማ ወጣቶች የሲዳማ ደግሞ በጣም ለትግል የተሰለፉ ምሁራኖችን ሌሎች ነጋዴዎችም ነበሩ። የተለያዩ የህብረተሰብ ክፍሎችን ለማዳከም የተለያዩ ስልቶችን ነው ተጠቀሙ። አንደኛ የሚፈልጋቸውን ሰዎች በጥቅም ይዘዋል። የራሱን መሬት ወስዶ ለብሔሩ ልጆች ይሸልማል። ምክንያቱም ህዋት ከሱዳን ጠረፍ ተሸክሞ ያመጣው መሬት አልነበረም። ተወላጁ ያለው መሬት መልሶ ደግሞ በመስጠት ለኢህአዴግ ደግሞ ለወያኔ ታማኝነት ያላቸውን ሰዎች ፈጥሯል። በዚህ ምክንያት ደግሞ የራሱን ኢኮኖሚ መልሶ በመስጠት በመሸለም ለኢህአዴግ ደግሞ ታማኝ የሚሆኑ ሰዎችን ፈጥሯል። በዚህ ምክንያት ደግሞ የእንቅስቃሴው የሚታፈንበትን መንገድ ፈጠረ። አንዱ ይሄ ነው። ሁለተኛ ደግሞ ምንድነው? አይ ለጥቅሙ አንበገርም ብሎ እንቅስቃሴ የሚያደርጉትን ይገላል፣ ይረሽናል። ምንም ማን አለብኝ ባይነት ይረሽናል። ሌሎች የተቀሩትን ደግሞ ያስራል። ሌሎችን ከስልጣን ደግሞ ያባራል። ስለዚህ እዛ ላይ ያለውን ጎሳን በመከፋፈል ብሔርን በመከፋፈል አንዱ በአንዱ ላይ እየቀሰቀሰ ሲዳማን ደግሞ በጣም ነው ያደከመው። መጨረሻ ሲዳማን ለማጥፋት የወሰደው እርምጃ ምንድነው? በምንም ሁኔታ መስፈርት በኢህአዴግ ፕሮግራም ውስጥ የሌለው። ምክንያቱም ኢህአዴግ ብሔር ብሔረሰብ የራስን እድል በራስ የመወሰን መብት እስካለ ድረስ እያንዳንዱ ብሔራዊ ድርጅቶች የራሳቸው ማንነት የሚያስከብሩበት ፖለቲካ ፕሮግራም ነበራቸው። ስለዚህ መጀመሪያ ያጠፋው የሲዳማ ህዝብ ዲሞክራሲያዊ ድርጅት የነበረው ሲደድን ነው። ሲደድን ከማጥፋቱ በፊት ምክንያቱም በመሰረቱ ሲደድን ያቋቋመው ራሱ ነው፣ ለራሱ መረማመጃ ለማድረግ ነው። ግን እዛ ጠንካራ ሰዎች ሲፈጠሩ ለኢህአዴግ ለወያኔ አልተመቻቸውም። ያለው አማራጭ ምንድነው? ድርጅቱን ማጥፋት ነው። ከዛ በፊት ደግሞ ሲደድን ሲያቋቁም አስቀድሞ ሲያን ነው የመታው። ሲያን ነው በጣም የበታተነው። ሲያንን በታተነው መጀመሪያ ሲያንን ሁለት ቦታ ነው የከፈለው። አንደኛ
ሲአን ሁለተኛ ሲአን ብሎ ከፈለ። ሌላው ደግሞ እንዳለ ያው ቀደም ሲል የነበረው የትግሉን ሁኔታ የሚያውቁ ሰዎች ማንነታቸውን አልለቀቁም። ስለዚህ ተስፋ ከቆረጡ በኋላ እንደውና ማለት አገሪቱን ጥሎ ጠፉ እነ ቤተናው ጤሳ። ስለዚህ የሲአን እንቅስቃሴ መዳከሙን ካየ በኋላ የሲደድን ድርጅት ማጥፋት ነበረበት። ስለዚህ ድርጅቱን ደግሞ ያለምንም የህዝብ እውቅና በፊትም በርግጥ ያቋቋመው ያደራጀው ራሱ ነው፣ ለራሱ ጊዜ ነው። አሁንም ደግሞ ያው ጊዜውን ፎርሙላውን ተጠቅሞ ጨረሰ። መጨረሻ ላይ ህዋት ሳይጠፋ ወይደድ ሳይጠፋ በአይደን በፊት ኢሂደን ነበርና ሳይጠፋ በፕሮግራሙ ውጪ ስለዚህ ማንነቱን እንደው ይዞ እንዳይከራከር ነፃነቱን ጠብቆ እንደው የራሱ የድርጅታዊ ነፃነቱን ጠብቆ እንዳይነጋገር ያን ደግሞ የጥገኞች ዋሻ ነው መፍረስ አለበት ብሎ አጠፋ በራሱ ጊዜ ማለት ነው። ለዚህ ደግሞ ሚና የተጫወቱት የህዋት ልጆች ናቸው እነቢቱ በላይ የሚባሉ። በተደጋጋሚ ደግሞ ለነሱ ስም የሚያነሳው ምንድነው ትልቅ ሚና የተጫወቱ ሰዎች ስለሆኑ መነሳትም ስላለባቸው ነው ያነሳው። ጥላቻም ስላለን ሳይሆን አሰራራቸው በጣም የተዛባ ስለሆነ ያንን ደግሞ እነቢቱ የተጫወቱትን ሚና ደቡብ ያለው ሲዳማ ያለው ህዝብ ያውቃል። ስለዚህ ድርጅቱን አጠፋ። ስለዚህ ከዚህ በኋላ ሲዳማ የራሱን ነገር በራሱ ደረጃ የሚመክርበት ሲስተም የለውም። ከዛም በኋላ ቀጥሎ ያደረገው ምንድነው በሽግግሩ መንግስት ጊዜ ደቡብ አሁን 45 ብሔረሰብ አንድ ከመደረጉ በፊት የተለያዩ ክልሎች ነበሩ። ክልል 7 ክልል 8 እና የኛ አሁን ለምሳሌ ሲዳማ ክልል 8 አደረጃጀት ውስጥ ነው የነበረው። በጣም ቀልጣፋና ጥሩ አደረጃጀት ነበረ። ምክንያቱም ገዲኦ አማሮ ከለና ቡርጂ በጣም የሚዋሰኑ ቅርብ ቦታዎች ናቸው። ለአደረጃጀትም ለመልካም አስተዳደርም ለአሰራርም በእንትኑ በድንበርም ደግሞ የሚገናኙ እንትኖች ናቸውና በዛ ክልል 8 የነበረውን አፍርሰው አጠቃላይ 45 ብሔረሰብ በራሱ ጊዜ ብቶ በሰራው ፎርሙላ ቀመር ማለት ነው። ምክንያቱም ብቶ በጣም ለጠቅላይ ሚኒስትሩ ለሞተው ጠቅላይ ሚኒስትር የቅርብ ታማኝ ስለነበረ ብቶ የሚያነሳቸውና ብቶ የሚያቀርባቸው አጀንዳዎች መሬት ላይ አይወርቁ። ደቡብ ያለው አመራር ሲምቦል ነው። ምክንያቱም ይሄንን ሂሳብ ሲሰራ የነበረው ብቶ ነበር። ስለዚህ ደቡብን ደግሞ 45 ብሔረሰብ በአንድ ቅርጫት ውስጥ በአንድ መረብ ውስጥ እንዲታሰር ያደረገው ራሱ ነው። ምክንያቱም ስልጣኑ ምንጭ የሲዳማ ህዝብ ወይም ከታች ሳይሆን ከላይ ስለነበረ ከወያኔ ስለነበረ የወያኔው ደግሞ ተወካይ እሱ ተጠሪም እሱ ስለነበረ ደህንነት ኃላፊዎች እነሱ ነበሩ። መከላከያ ደግሞ እዛ ያሉት የደቡብ ህዝብ ዋና ኃላፊ የነበረው ሀየሎም ነበረ። ምክትል አብራ ካርተር አሁን ጀነራል የነበረ ነው። ሌላው ደቡብ ያለው ምንም አክሰስ የለውም። የብሔሩ ተወላጅነት ሲምቦሊክ የነሱ የማስፈጸሚያ መሳሪያ እንጂ ደህንነት መዋቅር የሚሊተሪ ሲስተም ምንም ሚና የለውም። ምክንያቱም በአንድ ፖለቲካ ስርዓት ውስጥ የደህንነት መረቦቹን ደግሞ የያዘው አካል ነው ሚና የሚጫወተው። ከዛ ባሻገር ደግሞ ወታደራዊ ክንፍ የያዘው አካል ጡንቻ ያለው እሱ ጋር ነው። ጡንቻ እነሱ እጅ ነው ያለው። ሌላው ደግሞ ተላላኪ ነው። ምክንያቱም ያንን እንብካሉ ከፈለጉ በሚሊተሪ በወታደራዊ አሰራር ሲስተም ያስገድላሉ። ሲፈልጉ ደግሞ ወስደው ያሳስራሉ። ሲፈልጉ ከስልጣን ያባርሩና ለማኝ እንደወጣው ያደርጋሉ። ስለዚህ በዚህ ምክንያት የደቡብን አንድነት ህዝብ ሳይፈልግ ህዝብ ሳይመክር ይሄ አንድነቱ ጠቃሚ እንኳን ቢሆን ጠቃሚ የሚሆነው ህዝቦች ሲያምኑ ነው። ምክንያቱም እዛ ኮንሶ ያለው ብሔረሰብ ያልፈለገው አርባ ምንጭ ያለው ብሔረሰብ ሳይፈልግ በንቺ ማጂ ያለው እኮ 200 ወደ 50 ኪሎ ሜትር ነው መሰለኝ እርግጠኛ አልሆንም። በርግጥ ከ200 በላይ እንደሆነ አውቃለሁ። አዲስ አበባ ዞሮ ነው የሚመጡት ያለቅሳሉ። እኛ
ሲዳማን ህዝብ ለመጥቀም ነው እንደ አዋሳ አርሰባ ማን ነው ዞረን ወደ አዋሳ የምንሄደው ምንድነው ብለው ጥያቄ ያነሱ ሰዎች በርካቶች ተገለዋል በርካቶች ደግሞ ሞተዋል እየቃወሱም አሉ የታሰሩ በርካቶች ናቸው ከስራ የተፈናቀሉ ተፈናቅለው ደግሞ ለማኝ የሆኑ በርካቶች ናቸው ስለዚህ ደቡብ ያለው አጠቃላይ 45 ብሔረሰብ ተብሎ እንግዲህ በአንድ ቅርጫት ውስጥ ሲደረግ ደግሞ ለዛ ገመድ አድርጎ የተጠቀመው ሲዳማን ነው ሲዳማ አንጋፋ ብሔረሰብ ስለሆነ ሁሌ የክልሉ ፕሬዝዳንቶች ተደርጎ የሚሾሙት የሲዳማ ተወላጆች ናቸው ምክንያቱም እዛ ተወላጅ ካልተቀመጠ ሲዳማን መምቻ መንገድ አያገኙም ተወላጆቹ ደግሞ ለነሱ የሚመቻቸውን መርጦ ነው ህዝቡ መርጦ ሳይሆን ስርዓቱ የሚመቸውን መርጦ ነው ቴስት ተደርጎ ነው በግምገማ ተረጋግጦ ነው ሊያስፈጽሙልን ይችላሉ ወይ ምናረጋውን ሊሰሙ ይችላሉ ወይ ምክንያቱም በህገ መንግስቱ ውስጥ ያስቀመጠው ሌላ በስልክ ደውለው ደግሞ የሚናገሩት ሌላ የስልክ ጥሪን ይቀበላሉ ወይ በክልል ርዕሰ መስተዳድርነት ደረጃ የሚሾሙ ተብሎ ነው መዋቅሩ በእነዚህ መልኩ ነው ሼፕ የተደረገው ስለዚህ እዛ ደግሞ የግለሰቦቹ መቀመጥ ለሲዳማ ህዝብ ደግሞ የሚያመጣው ፋይዳ የለም ምክንያቱም ሲዳማን ሊጠቅም የሚችለው የሲስተም መስተካከል እንጂ የግለሰቦች መሾም አይደለም የግለሰቦች ደግሞ በስልጣን ላይ በኮርቻ ላይ መቀመጥ ኮብራ ላይ መሄድ አይደለም ስለዚህ አጠቃላይ ደቡብ ክልል ተመሰረተ ሲዳማም ደግሞ ተቃውሞም የሚሰማ የለም ምክንያቱም ሲዳማ በጠባብነት የእናንተን መምጣት ስለጠላ አዋሳ ከተማ እንደ ፍላጎቱ እንዲቀራመጥ ስለፈለገ ያ የሚያነሳው ጥያቄ ነው ብሎ ወደ ሌላ ቤተሰብ ይሄንን ቅስቀሳ ያስተራጫል ይሄንን ያልተረዳው እውነታውን ያልተረዳ ሌላው ቤተሰብ እውነታውን የተዘናጋ በሲዳማ ላይ ጥላቻ ይዛል ምክንያቱም ሲዳማ ልክ ሌላውን ቤተሰብ በየትኛውም ታሪክ ሲዳማ ሌላ ቤተሰብ ጠልቶም የሚያቀበት ዘመን አልነበረም በእውነት ያ አስከፊ በነበረው በፊውዶ ብርጃ ስርዓት ውስጥ እንኳ ሲዳማ ሌላውን ቤተሰብ በጭራሽ አልጠላም በሚሊክ ጊዜም አልጠላም ሌላውን ቤተሰብ ደግሞ አጓጉዞ ያመጣው ኢህአዴግ አይደለም ወይም ወያኔ አይደሉም ትግራይም ቢሆን እኮ በኤርትራውያኖች በርካቶች ነበሩ በሲዳማ ውስጥ የራሱ ታሪካዊ መሰረት ያመጣው ህዝብ ነው ኢኮኖሚ ጥቅም ሲፈልግ ኢትዮጵያ በባህሉ አንዱ ወደ ሌላ ቦታ የመሄድ ካልቸር ስላለው ነው የመጣው ያንን ደግሞ እንደ መሳሪያ አድርጎ ተጠቀመ ምክንያቱም በአንድ በኩል ሲዳማ የአዋሳ ከተማ ያንተ ነውና ሌሎች ነፍጠኞች ደግሞ ያንተ ማስተዳደር ላይ ጥላቻ አላቸውና ተነሳ ብለው ይቀሰቅሳሉ ሲዳማም ደግሞ ይሄንን ያው ቁርሾ ስለነበረው ይሄንን ቁርሾ እውነት ተደርጎ እንቅስቃሴ በሚያደርግበት ጊዜ ሌላው ብሔረሰብ ጋር ይሄድና ሲዳማ ባንተ ላይ ተነስቶብሃል ምክንያቱም በእነዚህ የተፈጠሩ የፖለቲካ ድርጅቶች ደግሞ ወያኔዎች የራሳቸውን ስልት ማስፈጸሚያ ሲስተሞች መንገዶች ናቸውና በእነዛ መንገዶች ላይ ያንን መርዝ ይረጫሉ ከዛም በኋላ ሌላው ብሔረሰብ ደግሞ ምንድነው የሚሆነው ሲዳማ ላይ ጥላቻ ይዝና ኢህአዴግን ልክ እንደ ታማኝ እንደ መከላከያ እንደ ልክ ቫንጋርድ አድርጎ ነው የሚመለከተው እነሱ ደግሞ ማዕከላዊ መንግስት ተቆጣጥረው እዛ በደቡብ ነው በሌላ በኩል ያለው ብሔረሰብ እርስ በርስ እየተነቋቀሩ እየተበላሉ ወደ ህዋት ወያኔን ስውር ደባን እንዳይመለከት አድርጓል ስለዚህ በዚህ ምክንያት ደግሞ ሲዳማ በየወቅቱ እንደ ኢባድ ነው የሚቀጠቀጠው ለምሳሌ ብዙ እንኳን ወደ ኋላ መሄድ ባስፈልግ ግንቦት 16
1994 ዓመተ ምህረት በሎቄ ማለት ለአዋሳ ከተማ ማለት ነው ሎቄ ሰላማዊ ሰልፍ ለማድረግ በወጣው ህዝብ በተደረገው ጭፍጨፋ ሌላው ተመልካች እዛ የነበረው አስተነፈሰዋቸው ነው ያሉት ዋጋቸውን አገኙ ስለዚህ ኢህአዴግ መድኃኒታቸው ነው ኢህአዴግን መደገፍ አለብን ብለው ነው የተሰለፉት ሌላው ማለት እዛ ሌላው ብሔረሰብ እዛው ሲዳማ ውስጥ ነበሩ ማለት ነው አዎ እዛ የነበሩ የጉራጌ ተወላጅ የነበሩ ሌሎች እንግዲህ ጉራጌዎች ሲዳማ ውስጥ ይርጋለ ማለት ተወንዶ አዋሳ የተለያዩ ቦታዎች ንግድ ስራ ሲሰሩ ሲዳማ አንድም ቀን ጉራጌ አታም ሆናል ብሎ ጠይቆም እንትን ብሎም አቅም ግን ስልጣን ላይ የመጣው እነ ዶክተር ካሱ ኢላላ እንደነ መኩሪያ ሌሎችም አሉና ያን እነዛን ቤሮች ይሰበስቡና እነዛ የሰጣቸው አጀንዳዎች ደግሞ ለቤሮቻቸው ያሰራጫሉ ይሄንን እውነታውን ያላወቀ አብሮ የኖረ የሲዳማን ማንነት የሚያቅ አካልም የሲዳማን ጭፍጨፋ ከማውገዝ ይልቅ ድጋፍ ሲሰጥ ነበር እንደው እውነቱ ከሆነ ሁሉም እንኳን ባይሆን ያዘኑም አሉ ያለቀሱም አሉ ኢሬሳውን የክልሉ ፈጥኖ በአሁኑ ሰዓት የኃይለ ማርያም ሹፌር በአሁኑ ሰዓት የነበረ ስሙን አላታውሰው ማትረጌስ ከፍቶ ሲዳማን የጨፈጨፈ ጀግና ተብሎ በአሁኑ ሰዓት በሱ የሱ ሹፌርነት የሚያገለግለው የሲዳማን ኢሬሳ የሞተውን ኢሬሳ በጫማ ሲረግጥ የተደሰቱ በርካቶች ነበሩ ባለማወቅ ይሄንን ደግሞ ሲዳማ በጥንቃቄ ሲመለከት ነበር የዛን ጊዜ ለሲዳማ ህዝብ ድጋፍ የሰጠው በእውነት እንደውነቱ ሊመሰገን የሚገባ አንዱ ዶክተር ፕሮፌሰር በየነ ጴጥሮስ ነበር በአደባባይ በግልጽ በኢህአዴግ ፓርላማ ጥያቄ ያነሳው ማለት ነው ንጹሃን የሲዳማ ህዝብ ልጆች በአደባባይ ሲጨፈጨፍ ተጠያቂው ማን ነው ብለው ጠቅላይ ሚኒስትሩ ሟቹን ጠይቋል ያዘዘው ነው ያልኩት ታች የተቆሰው ሳይሆን ትዕዛዝ የሰጠው ሌላው በአውሮፓ ፓርላማ ውስጥ አንስቷል ሊመሰገን የሚገባው ሰው ነው ሌሎች ደግሞ የዛኔ የኦሮሞ ተወላጅ የነበሩ ተማሪዎች በጣም አዝነው በፌስቡክ እና በተለያየ መልኩ መልእክት ያስተላለፉት የኦሮሞ ተወላጆች ነበሩ የተቀሩት ሌላው ያጨበጭቡ ነበር ለመኮንን አልነበረም ይሄ ሁሉ በሲዳማ አእምሮ ውስጥ ነው ያለው ስለዚህ ሲዳማ አሁን ያለው አማራጭ እልቅቱም ቀጥሏል እስራቱም ቀጥሏል ወደ 90ዎቹ እንግዲህ ነጋዴዎች ታስረው የመንግስት ሰራተኞች ወደ 90 የሚሆኑ በአንድ ላይ ታግረው ወይኒ ቤት ማኖ ፖሊስ መብሪያ ሲገቡ ሌሎቹ ከፍተኛ ደስታ የተሰማቸው አሉ ሲተት ነው ይሄ ደግሞ ሲዳማ ውስጥ የፈጠረው ጫና ቀላል አልነበረም ጥርጣሬ ውስጥ ሲዳማ ጥርጣሬ ውስጥ በሌላው እንዴት ነው ምንድነው ይሆንን ያለ ነው የሚለው ጥያቄ ውስጥ የገቡ የሲዳማ ተወላጆች በርካታ ነበሩ ስለዚህ ኢህአዴግ ደግሞ ከፋፍሎ የመግዛትና ከፋፍሎ ደግሞ የመግደልን ስልት ደግሞ ያቅበታል ምክንያቱም ሲዳማን ሲገል ሌላው ጋር ይሄድና እና አባዱላም ደግሞ ድጋፍ ሲሰጡ ነበር ስለዚህ ኦሮሞ ወንድሞቹ ሲዳማና ኦሮሞ ታሪክን በሚመለከት ታሪካዊ አመጣጡ በሁሉ ምንም አይነት ሊነገር የሚገባ አይደለም የኦሮሞና የሲዳማ አመጣጥ ታሪካዊ አመጣጥ አሁን እንደው ኦሮሞና ሲዳማ እንዲህ የሚባል ቢያንስ ዲስኩር መናገርም ተገቢ አይደለም ስለዚህ እና አባዱላም በወቅቱ ያንን ሲዳማ ሲጨፈጨፍና ሲዳማ ተቃውሞውን በሚያነሳበት ጊዜ የወንዶ ገነት ጥያቄ እንዲያነሱ ነው ተደረገው በህዝብ ውሳኔ የጸደቀውን ቀበሌ ያ ራሱ እንደገና ቀልብሶ እነሽፈራም መሳሪያ ሆኖ ምክንያቱም ሹመት ይሰጣል ተብሎ በጣም
በጣም አላርት ሆኖ ነበር። ምክንያቱም ፌደራል መንግስት ላይ ሾማለ ነው ያ ሹመት ነው እየታየው ያለው እንጂ ህዝቡን አደጋ ውስጥ የጣለ መኖሩን አልገባው። ስለዚህ ያ የመቀልበስ ቀደም ከዚህ በፊት ተሰጠው ህዝብ ውሳኔ ከህግ ውጪ እንዲፈርስ ተደርጎ እዛም ከፍተኛ ርቀት ኦሮሞ ተወላጅ የነበሩ ዛማ ላይ ጥርጣሬ ውስጥ እንዲገቡ ነው ያደረገው። ስለዚህ ኢህአዴግ ወያኔ ኢህአዴግ ሌላውን ለማጥቃት ሲፈልግ አንድ ቦታ ደግሞ ኬክ ይሰጣል፣ ጥሩ ነገር ያመቻቻል፣ ጥሩ ነገር ይነግራል። ምክንያቱም ያንን ቢዝነሱን እስከሚጨርስ ድረስ ማለት ነው። ስለዚህ ሲዳማን ሲገል ደግሞ ሌላ ቦታ ይሄድና ፖለቲካ ቅስቀሳ በሚዲያ ራሱ ፕራይም ሚኒስተሩ በግልጽ ነው በሚዲያ ሐዋሳ ከተማ የሲዳማ ህዝብ ጥያቄን ላነሳው ተጠያቂዎች የሲዳማ ሹማምንቶች ናቸው ብሎ እኛን እስራኤል ቤት ከነስልጣናችን አስገብተው መግለጫ ሲሰጥና ሲተነትን ነበር ፓርላማ። ስለዚህ ያ ደግሞ ለሌላው ብሔረሰብ የሆነ ስሜት ነው። በቃ ኢህአዴግ ትክክለኛ መንግስት ነው ወደ ማለት ወይም ዋስትና ከኢህአዴግ ውጪ ዋስትና እንደሌላቸው አድርጎ እንዲያስቡ አድርጓል። ለምሳሌ በሌላ በኩል ኦሮሚያ አሁን ከአዲስ አበባ የኦሮሚያ ክልል አዲስ አበባ እንዲወጣ እና ወደ አዳማ እንዲሄድ በተደረገው ጊዜ ከፍተኛ ተቃውሞ ነገጠመው። ያንን ተቃውሞ ደግሞ የመራው የኦሮሞ ወጣቶች ናቸው፣ ምሁራኖች ናቸው እና ተቀልብሷል። ሲቀለበስ ደግሞ ለሌላው ብሔረሰብ ኦሮሞን ልክ እንደ አፋኝ እንደ ጠባብ ሌላውን ብሔረሰብ ደግሞ ሊያጠፋ እንቅስቃሴ የሚያደርግ ህዝብ እንደሆነ ኦህዴድ ሲፋቅ ኦነግ ይሆናል ብሎ በይፋ ነው ተናገረው ፕራይም ሚኒስተሩ የሞተው። በመሰረቱ እኮ እናንተ ኦህዴዶች ስትፋቁ እኮ ኦነግ ትሆናላችሁ ነው ያለው። ስለዚህ በዛን ጊዜ ምንድነው ለሌላው ብሔረሰብ ያስተላለፈው መልእክት ምንድነው? ኢህአዴግ ለህዝቡ ደህንነት የቆመ ድርጅት አስመስሎ ነው እንግዲህ ያቀረበው። የሐዋሳን የአዲስ አበባ ከተማ ማስተር ፕላንን መነሻ አድርገው ለማስፋፋት ሲንቀሳቀስ የሚጠቀመው ምንድነው? ኦሮሞን ጠባይ ብሔረተኛ ሌላውን አማራን ትምክተኛ ማለቱን ትቶ በተራው ደግሞ እስኪመጣ ድረስ ምንድነው የሚያደርገው? ሌላውን ብሔረሰብ በሽንግላ ነው የሚይዘው። ስለዚህ በአጠቃላይ ወደ አነሳው ጥያቄ የሲዳማ ህዝብ ለምንድን ነው ዝም የተባለው? ተጠቃሚ ሆኖ ነው ወይ? በመልካም አስተዳደር አለው ወይ? ፖለቲካ ስልጣኑን በአግባቡ ተቆጣጥሮ ነው ወይ? ራሱን በራሱ ያስተዳደረ እየመራ ነው ወይ ለሚለው ጥያቄ የሲዳማ ህዝብ በአሁኑ ሰዓት ያለበት ደረጃ በጣም ከባድ ነው። በአንድ በኩል በዚህ በደቡብ አወቃቀር ልክ ሲዳማን እንደ አፋኝ እንዳይንቀሳቀስ አድርገው ሸዋ ተደርጎ ተይዟል። በሌላ በኩል ደግሞ የራሳቸውን ምቹ መዋቅር ፈጥረው የብሔሩን ተወላጆችን ተጠቅመው ከላይ እስከ ታች ድረስ መዋቅሩን ዘርግቷል። ስለዚህ እነሱ ደግሞ በማዕከላዊ መንግስት ደረጃ ሆኖ እነ ኃይለ ማርያም ደሳለኝ ቀደም ሲልም የክልሉ ርዕሰ መስተዳድር ስለነበረ እነ ሽፈራን ደግሞ እንደ ትልቅ ባንጋርድ አድርገው ሲዳማን ለማጥቃት ማለት ነው መርዋቸውን አስተካክለው በክልል ደረጃም ደግሞ ያስቀምጣቸው ለነሱ መሳሪያ የሚሆኑትን መዋቅር ዘርግተው የብሔሩ ልጆች ደግሞ እንደ ዋናነት መሳሪያ አድርገው አስረዋል። በሌላ በኩል ደግሞ ሲታይ ደግሞ ለዚህ ትግል እንቅስቃሴ የሚያደርጉት የሲዳማ ተወላጆች ከዚህ በፊት ያው ጥናት ተደርጎ መረጃ በእጃቸው ነው ያለው። መረጃውን በእጃቸው አስቀምጧል። ስለዚህ እነዛ ደግሞ በደህንነት መረብ ነው ውስጥ ነው ያለው። እንቅስቃሴ ካደረጉ
ወስዶ ያስራሉ እስር ቤት ሲገቡ ወይኔ ቤት ሲገቡ ሚደግፋቸው የለም ይሄ በተጨባጭ የምናውቀው ነገር ነው ስንታሰር ሚጠይቀን የለም ስለዚህ የሚጠይቅ ሲጠፋ ደግሞ እንደምትማረር ያቃል ስለዚህ ለማኛ ያረጋል እና በአሁኑ ሰዓት ደግሞ እንቅስቃሴ የሚያደርጉት ሌሎች የብሔሩ ተወላጆች በደህንነት መረብ ውስጥ ነው ያሉት በአደጋ ውስጥ ነው ያሉት በዚህ ምክንያት ደግሞ በጥንቃቄ ነው እየተመለከተ ያለው አንዱ ይሄ ሁለተኛ ደግሞ በአሁኑ ሰዓት ደግሞ የሲዳማን በተለይ ምሁራኖች በተለይም ወጣቶችን በሚመለከት እንቅስቃሴ አላቸው እንቅስቃሴው እንዴት ይፈርጣል በምን ሁኔታ ይፈርጣል ይታው እንግዲህ ባጭር ጊዜ ውስጥ የምናየው ይሆናል ምክንያቱም የራሳቸው የሆነ ኦሮሚያ ቅድም እንዳልኩም ቀሮ ሲዳማ ወጣቶች ደግሞ ካይ በሚል ያቋቋማቸው ሲስተሞች ስልቶች አላቸው ለዚህ ደግሞ የራሳቸው ዝግጅት ያደርጉ ነው ያሉት እና እንቅስቃሴው የሲዳማ እንቅስቃሴ የቆመ አይደለም በርግጥ ከዚህ በፊት በነበረው መከራ የሲዳማ ህዝብ በአሁኑ ሰዓት ደግሞ ትግሉ ይቀጥላል ወይስ አይቀጥልም የሚለው በጥንቃቄ እየተመለከተ ያለ ህዝብ እንጂ ተጠቃሚ ሆኖ አይደለም አካሄድ ያበላሽም እንደው ወደ ሌላ ጥያቄ ከመግባታችን በፊት አንተ ያው አምነህ በነሱ ውስጥ የገባህበት ሁኔታ አለ ቅድም ፈረሰ ተባለው ሲደድ ፓርቲ ከመሰረቱ ጀምሮ አንተም እንዳነሳው ከደርግ አንስቶ ለሲዳማ ነጻነት ስታገል የነበረ የሲዳማ አርነት ንቅናቄ ወይ ሲዳማ ሊበሬሽን ሙቭመንትን በማፍረስ ነው የተጀመረውና ያነሳው ነገር አለ አካሄዱን ያበላሸ ኦኬ ይሄ የፌደራሊዝም ወይ የፌደራል ሲስተሙን ይዞ ሲመጣ የራስ መብት በራስ መወሰን ኤትኒሲቲ ፌደራሊዝምን ይዞ ሲመጣ ለመግባት ያክል ነው አካሄድ ላይ ነው የቀየረውስ መጀመሪያም መነሻው ድብቅ አጀንዳ ኖሮት ነገሮችን መንገድ የሚፈልገውን ነገር ቦታ ሲያዘ በኋላ ነው እና ምክንያቱም ለይሄን መጠየቅ የፈለኩት አንተም ከዚሁ አካል ማለት ሲአን በፈረሰበት ጊዜ ሌላኛው የተቃራኒ ወይ የሲደድ አባል ስለነበርክ የኛ ቆይቶ መረዳት ነው የነሱ አካሄድ እነሱ ናቸው አካሄዳቸውን ያበላሹት ብለው እንደው ባጭሩ ጥያቄ ግልጽ ከሆነ አዎ ግልጽ ነው በርግጥ ተለይ በአጠቃላይ የሲዳማ ተወላጆች እኔም እንኳ በዚህ በፖለቲካ ቀመር ዙሪያ በተለይ በደቡብ ያለው እንደሌሎቹ ጠበብቶች አይደሉም እና ይሄንን ሂሳብ እየሰራን የቆየን ሰዎች አይደል እንዲህ አይነት ሸፍጦች የመስራት ካልቸር ባህል የለም ሌሎች ደግሞ በዚህ በጣም የተካኑ ናቸው በተለይ የህይወት አመራር በደደቢት በራ ያወጣው ፎርሙላ የረጅም ጊዜ ውጥኑ ቀላል አልነበረ ግን በወቅቱ ምንድነው ኢኖሰንትሊ ነው ያየነው በግለም እንደዛ ነው ያየው ብሔረሰብ የራስን ድል በራስ መወሰን መብት ሲባል ከዚህ በፊት ከነበረው አፈና ከዚህ በፊት የነበረው ጭቆና በተነሳ በስሜት ነው እንግዲህ ወደ ኢህአዴግ ሲስተም ውስጥ እየተገባው ራሳችን ዲዛይን ያደረግነው አይደለም ራሳችን የሰራነው አይደለም እውነት መስሎን እንደውነቱ ከሆነ እኔ እንደዛ መስሎኝ ነው እንደውነቱ ከሆነ በሁለት መልኩ ነው በዚህ ፖለቲካ ውስጥ የገቡት ሌሎቹ ያው ጥቅማቸውን ለማካበት ሆን ብለው ነው የገቡ በቅንነት ደግሞ እውነት መስሎ የገቡ ደግሞ እንደኔ በርካቶች አሉ በርካቶች ስለዚህ እነሱ ደግሞ ረጅም ውጥን አላቸው ግብ አላቸው በሂደት ሲታይ ማለት ግባቸውን የማስፈጸሚያ ስልት ይሄንን ቁርሾ ነፍጠኛ ያለ ቀደም ሲል የነበረውን ብሶት ያረገበ
ኢኮኖሚውን እንዴት ሰክ ማድረግ እንደሚችሉ ፖለቲካውን እንዴት በበላይነት መቆጣጠር እንደሚችሉ በቀጣይ ደግሞ ራሳቸውን መንግስት እንዴት መመሰረት እንደሚችሉ በህገ መንግስቱ ውስጥ ሳይታወቅ ደግሞ አንቀጽ 39 ላይ ቁጭ አድርጎ አስቀምጧል። እንዴት ነፃ መንግስት መመስረት እንደሚችሉ ማለት ነው። ወደዛ ለመድረስ ደግሞ ኢትዮጵያ ውስጥ ያለውን ኢኮኖሚ በጣም በሚገባ መቀራመት መቻል አለባቸው። ይሄን ለመቀራመት ደግሞ ያ ለዘመናት የቆየውን ቁርሾ ሁሌ ማርገብ ነው መቻል አለባቸው። ስለዚህ እውነት መስሎን በዚህ ውስጥ ገባን። ስንገባ ግን ድግሱ ሌላ ነው እና እዛ ውስጥ ደግሞ በጣም በትልቅነት የሚጠቀመው የግምገማ ሲስተም ነው። ግምገማ ማለት ከፋፍሎ ለመግደል ከፋፍሎ ለማጥፋት ለመግዛት ደግሞ የሚጠቀምበት ትልቁ መሳሪያ ነው። ከዛ ባሻገር ደግሞ የሚያወጣቸው የአሸባሪነት አዋጆች እና ህጎች አሉ። ከዛ ደግሞ ባሻገር የሚያወጣቸው በየወቅቱ የሙስና ህጎች እና አዋጆች አሉ። ሙስና በእነሱ ላይ አይሰራም። የአሸባሪነት አዋጅ በእነሱ ላይ አይሰራም። እነሱ ለሚፈልጋቸው ለማጥፋትና ለመግደል እነዚህ አዋጆች ደግሞ አደገኛ አዋጆች ይሄ ሲምቦሊክ የሆነው ፓርላማ ሰብስቦ ያጸድቁና በውጫዊውን በውስጥም ሽፋን የሚያገኙበት ስልት ፈጥረው እነሱ ግን ውስጥ ለውስጥ ወደዛ ውጥ ናቸው ግስጋሴውን ጀምረዋል። በእርግጥ ይሄ እንቅስቃሴ በ97 ምርጫ 97 ላይ ነው ፈርጦ የወጣው። ምርጫ 97 ላይ ቅንጅት ባደረገው በቅንጅትና ሌሎች የፖለቲካ ድርጅቶች ባደረጉት እንቅስቃሴ የኢህአዴግ ማንነት ይዛው ተጋለጠ። ከዛም በኋላ ኢህአዴግ ቁስለኛ ነው የሆነው። ሌሎቹም የነቁት ከዛ በኋላ ነው። ስለዚህ ታስቦና ታቅዶ ተገምቶ አይደለም። እነሱ ግን አስቦና አቅዶ አልሞ ነው ያወጡት። እስካሁን ድረስ ሌሎች በጣም በርካቶች ተባረዋል። አባይ ፀሐይ መቼ ተባረረ? በረከት መቼ ተባረረ? ሌሎቹ እነሱ ጉዛን ናቸው ወይ መልአክ ናቸው ወይ? በእነሱ ላይ ግምገማ አይሰራም ወይ? ስለዚህ ቁልፍ የህወሓት አመራር መቼ ተነካ? መቼ ተነካ? ሌላው ግን ያልተባረረ የት አለ? ከኦሮሚያ የተሰደደ ስንቱ ነው? ከሲዳማ የተባረረ ስንቱ ነው? ታስሮ እስር ቤት የገቡ ወደ ቤታቸው የገቡ ስንቱ ናቸው? እነ ዱካሌ ላምሶ የሚባሉ እነ ስማቸውን አሁን ማንሳት ጥሩ አይደለም። በርካቶች ደግሞ ድህነታቸውን ይዘው ወደ ቤታቸው እንዲገቡ ተደርጓል። ስለዚህ ይህ ማለት ምንድነው? ውጥናቸውን አውቆ እንቅስቃሴ የሚያደርገውን ሰው አድኖ በዚህ በግምገማ በተለያየ መልኩ እስር ቤት ያስገባል። አሁን ለምሳሌ እስር ቤት ያሉት ሰለሞን ናዩ ምን አጥፍተው ነው? ለዛ ብሔረሰብ እኮ ተቆርቋሪ የሆነ በሙሉ ተባረዋል፣ ታስሯል፣ ወይን ቤት ገብተዋል፣ ወርደዋል። ኦኬ እንመጣለን፣ እሱ ጋር እንመጣለን። ያው ቅድም እንደጠየቁት ስለዚህ በጣም በእርግጥ ሌላ ቦታ አለፍኩና እነሱ ውጥን አላቸው፣ ግብ አላቸው። ግባቸውን አስቀድሞ አልመዋል፣ አስቀድሞ አቅደዋል። ያንን ደግሞ ወደዛ ለመድረስ ደግሞ አሁንም አልተኙም እና ሆን ብሎ የተሰራ ድራማ ነው። ከዚህ በፊት አንተ ስልጣን ላይ በስዳምኛ ስናወራ እንደነበረው በስልጣን ላይ በነበርክበት ወቅት የከተማ ሊዝ ፖሊሲ ነበር ትልቅ ተግዳሮት፣ ወይም እናንተንም ከስልጣን ታርጌት ውስጥ እንድትገቡ የከተማ ሊዝ ፖሊሲና የሰራተኛና ማህበራዊ ጉዳይ ፖሊሲ እነሱ አመጣጥ ነበርና የሱን በመቃወም ነበር እንግዲህ ለመጀመሪያ ጊዜ ታርጌት ውስጥ የገባችሁትና አሁን የህዝቡ ትግል ጫፍ የደረሰበት በጣም በኦሮሚያና በተለይ በአማራ ውስጥ ህዝብ አክቲቭሊ መብትን ወደ ማስከበር ይሄ የአስተዳደርን በደል አጠቃላይ ያለውን በመቃወም ተነስቶ ባለበት አሁንም ሌላ እዛው ሲዳማ አካባቢ የከተማ አወቃቀር የአዋሳን ከተማ ከሲዳማ ወይ ሲዳማን ልዩ ዞኖች ወይ ልዩ ወረዳ እየተባለ የሚወራበት አሁን ጊዜያዊ
በቅርብ ቀን የሚወራ ነገር አለና ያው ካለህም ልምድ አንፃር ይሄ አሁን የመጣው የከተማ አወቃቀር ፖሊሲ በሲዳማ ላይ ምን አይነት ተጽዕኖ አለ ትላለህ? በእርግጥ ይሄ አጀንዳ በጣም የቆየ አጀንዳ ነበረ። በአሁኑ ሰዓት ደግሞ ኢህአዴግ ማነው ወያኔ ኢህአዴግ ይህንን አጀንዳ ለማስፈጸም በጣም አዋጅ አሁን አዲስ አዋጅ እንደወጣ ሰምቻለሁ። የአዋሳ ከተማ አደረጃጀት እንግዲህ ይሄ 4ኛ ነው 8ኛ አደረጃጀት ነው እየሆነ ያለው። 5ኛ ሊሆን ይችላል ብዬ አስባለሁ። በተለያየ መልኩ አዋጆች ይወጣሉ። አዋጆች ደግሞ የሞቱበት የራሳቸው ምክንያት አላቸው። ጥቅሞቻቸውን ለማስከበር የሚጠቀሙበት ስልት አዋጅ ሲቀይሩ ነው። በአዋጅ መቀየር ምክንያት ደግሞ እዛ በኢንቨስትመንት ሰበብ የራሳቸውን መዋቅር ለማስገባት የራሳቸውን ጥቅም ደግሞ ለማስከበር ሌላውን ለማፈናቀል የሚጠቀሙበት ስልት ነው። እንዲህ አይነት አዋጆች ካልወጡ ደግሞ መሬቱን እንደ ፍላጎታቸው መቀራመጥ አይችሉም። አዋጅ በማውጣት ከተማን ለማስፋት በሚል ሰበብ በኢንቨስትመንት ስም እንግዲህ የሚገባው እነማን እንደሆነ ይታወቃል። ምክንያቱም ከዚህ በፊት ጥቃቅንና አነስተኛ በማደራጀት የራሳቸውን መዋቅር ነው በሙሉ የከተቱት። ያ ደግሞ ሲዳማ ላይ ትልቅ ችግር ነው የፈጠረው። ያንን ሲዳማ እንደምንም ዋጋ ከፍሎ እንዲቀለበስ አደረገ። አሁን ደግሞ በጣም የሚገርመው ነገር ቱላ ክፍለ ከተማ የአዋሳ አካል ነበረ። እንደገና ደግሞ ሎቄ አካባቢ የነበረው የገጠር ቀበሌዎች ደግሞ ከረጅም ጊዜ አንፃር የአዋሳ ከተማ አካል ሆኖ ቆይቷል። ስለዚህ አሁን አጀንዳችን ምክንያቱም የኛ አሁን 207 በቀድሞ አደረጃጀት 207 ወይም ታቦር ክፍለ ከተማ ተብሎ የሚጠራው ቀበሌ አብዛኛው የሲዳማ የብሔሩ ተወላጆች ያለበት የተመረበት ቦታ ነው። ስለዚህ እዛ ቀበሌ ምርጫም ሲመጣ በተለያየ መልኩም ደግሞ ያው በጣም በብዛት ስላሉ የዚህ ለደሄደን አደረጃጀት ምቹ አይደለም። ስለዚህ የስራና ከተማ ልማቱ ኃላፊው ሲዳማን ለማጥፋት ሳይተኛ የሚያድር ሰው ነው በአሁኑ ሰዓት ያለው ማለት ነው። በጣም የሚገርመው ከመኩሪያ ቀጥሎ ስራና ከተማ ልማት የክልሉ ስራና ከተማ ልማት ቢሮ ኃላፊም ሲዳማን ከማፕ ከካርታው ከአዋሳ ከተማ ለማጥፋት ሁሌ ሳይተኛ የሚያድር ሰው። ስለዚህ ይህ ሰው ከነ ኃይለ ማርያም ደሳለኝ ከነ ሽፈራው ጋራ መክረው አዲስ አዋጅ ነው ያወጡት። ይሄ አዋጅ ደግሞ ወደ ታችኛው አካል አልመጣም። ራሳቸው ላይ ነው የወሰኑ። ክፍለ ከተማው በሶስት ወረዳ እንዲሆን የቱላ ከተማ ደግሞ ወጥቶ ወደ ገጠር እንደበፊቱ እንዲኖር ምክንያቱም የራሳቸው ቢዝነስ ጨርሶ ታዲያ ሌሎች ሰዎች ደግሞ ወጥቶ እንደወሰኑ በቂ መረጃ አለ። ስለዚህ ይህ ማለት ምንድነው? የሲዳማን ህዝብ በከተማው አወቃቀርና አደረጃጀት በሲቪላይዜሽን ተጠቃሚነትን ለማግለል የሚሰራው ሴራ ነው። የተሰራውም ሴራ ነው። ሲዳማ ደግሞ ሁሌ ሲቃወም የነበረው ነው። ስለዚህ የአዋሳን ከተማ ከሲዳማ ሲዳማን እንደ እጅ ለማውጣት የተሰራ ደባ ነው። ለዚህ ደግሞ የሲዳማ ህዝብ እጁን ተጣጥፎ መቀመጥ የሚገባው አይመስለኝም። ለምን ኢህአዴግ አምጥቶ የሰጠው መሬት አይደለም፣ ወይም ህዋት አምጥቶ የሸለመው አይደለም፣ ወይም የደቡብ መዋቅር አምጥቶ ያስቀመጠው አይደለም። በራሱ ጊዜ ታሪካዊ መሰረት ያመጣው ህዝብ ነው። ይሄን ህዝብ ደግሞ ዛሬ ከተማው እየሰፋ እያደገ በሄደ ቁጥር ሲዳማን ለማፈናቀል ደግሞ የተሰራው ድራማ ሴራ መፍረስ ያለበት መክሸፍ ያለበት ጉዳይ እንደሆነ
አዋሳ ከተማና በአካባቢው ያለው ህዝብ በጣም መንቃት መቻል አለበት። ለዚህ ደግሞ ሌሎች ብሔረሰቦች ደግሞ ሲዳማ ጎን መቆም መቻል አለባቸው። ዋስትናቸው ደሄደን ሳይሆን ኢህአዴግ ሳይሆን እርስ በርስ ያላቸው ማህበራዊ ትስስር መሰረት ነው። ምክንያቱም ከዚህ በፊት ጉራጌ ሲዳማ ውስጥ ነግዶ ሲኖር ሲዳማ በሌላው ብሔረሰብ ላይ ያመጣው መዘት እንደሌለ ያውቃል። ያጋጨው አሁን እያጋጨ ያለው የየብሔሩን ተወላጅ በማስቀመጥ ቢዝነስ እየሰራ ያለው ወያኔ ነው። ወያኔ ኢህአዴግ ነው። ስለዚህ ለዚህ ደግሞ መሳሪያ መሆን አይገባቸውም፣ አይጠበቅባቸውም። ሲዳማ ሲረገጥ ሲዳማ ሲታፈን ደግሞ ተቆርቋሪ መሆን መቻል አለባቸው። የዛሬው ሳይሆን ነገ ለልጆቻቸው ማሰብ መቻል አለብን። ምክንያቱም ይሄ ህዝብ ዛሬ ብቻ ሳይሆን ነገም ይኖራል። ይሄ ስርዓት ሲጠፋ ነገ ደግሞ ከሲዳማ ህዝብ ጋር ነው የሚኖረው እዛ ያለው መጤ ብሔረሰብ። ስለዚህ የሲዳማ ባህል ምን እንደሆነ ያውቃል። አሁን ትግሉ የሲዳማ ህዝብ ብቻ ሳይሆን አዋሳ ከተማ ያለው ሌላ ብሔረሰብ በሲዳማ ጎን መቆም መቻል አለበት። ሲዳማ ህዝብ ላይ የሚደረገው ደባ መደገፍ አይገባቸው። የነገውን መታሰብ መቻል አለበት። የዛሬው ብቻ ሳይሆን የነገውን ጉዞ እኛ ስንኖር ደግሞ ነገ ለልጆቻችን ነው፣ ለትውልዱ ነው። ምክንያቱም ነገም ጉራጌ ነገም ወላይታ ነገም ሌላ ብሔረሰብ አብሮ የሚኖር ህዝብ ነው። ለዚህ ደግሞ ምቹ ሁኔታ መፍጠር ያለብን አሁን ኢህአዴግ ደግሞ ከተማ ስም የሚነግደውን ቢዝነስ እንዲያቆም እንዲያቋርጥ ማድረግ የሚችለው የሲዳማ ህዝብ ብቻ ሳይሆን ሲዳማ ጋር አብሮ የሚኖረው ሌላ ብሔረሰብ ነው። አቶ ኃይለማርያም ደሳለኝ የኢትዮጵያ ጠቅላይ ሚኒስትር በመሆኑ ለወላይታ ህዝብ የሚያመጣው ቅንጣት ያክል እንኳን የለም። ስለዚህ እዛ ያለው አካል በጥንቃቄ ማየት መቻል አለበት። ስለዚህ ይሄ አሁን በየወቅቱ የሚወጣው አዋጆች የተንኮል አዋጆች፣ የደባ አዋጆች፣ ህዝብን ያቃዋውን ህዝብ የሚያፈናቅል የሲዳማ ህዝብ መብቱን የሚገፍ አዋጆች መሻር አለባቸው። ኦሮሚያ በማስተር ፕላን ሰበብ ባመጣው ጣጣ ኢህአዴግን ቻሌንጅ በማድረጉ የኦሮሞ ህዝብ ተጠልብሷል። ከዚህ በፊት ደግሞ ሲዳማ ህዝብ ባደረገው እንቅስቃሴ አዋሳ ከተማ የወጣው አዋጆች ፈርሷል። ስለዚህ እዛ ያሉት በየክልሉ የተቀመጡት የብሔሩ ተወላጆች ነገ ደግሞ ለልጆቻቸው ማሰብ መቻል አለባቸው። ነገ ከዚህ ህዝብ ጋር ነው የሚኖሩት። ከዚህ ህዝብ አብራክ ነው የወጡት። ስለዚህ እኛ ኮብራ ላይ ስለወጣን ለኛ ስለተመቸን እኛ ማይከላይ መንግስት ላይ ስለተቆመን ደግሞ የሲዳማ ህዝብ ጥቅም ተረጋግጧል ብሎ ማሰብ ደግሞ ነገ በእግዚአብሔር ዘንድም ያስጠይቃቸዋል። ስለዚህ እነደሰን ደግሞ በጥንቃቄ ማየት መቻል አለባቸው። ህዝብ ሳይመከር አዋሳ ጉዳይ ደግሞ የመወሰን ስልጣን የለውም። ክልሉም ደግሞ የአዋሳን ከተማ እንደ ፍላጎቱ የመወሰን ብቃትም የለውም። ምክንያቱም ሲዳማ ኦሬዲ ክልል የመሆን ጥያቄ አቅርቦ ከ3 አመት በኋላ ከሆነ ክልል የመሆን መብቱ ተረጋግጧል። እንደውነቱ ከሆነ ሰው ከነቃ ማለት ነው። ስለዚህ ሲዳማ ክልል የመሆን ጥያቄው ተግባራዊ እንደሆነ እንቅስቃሴ ማድረግ መቻል አለበት። ህገ መንግስቱ ላይ ተቀምጧል አንቀጽ 39 ላይ። ምክንያቱም አገር ለመሆን የወጣው አንቀጽ ለክልሎቹም ስለሚሰራ ክልል የመሆን ጥያቄው ሲዳማ የራሱን እድል በራስ የመወሰን መብቱ እንዲረጋገጥ እነዚህ አፈናዎች ደግሞ በሲስተም ነው የሚቀርቡት። በግል በተናጠል የምናደርገው ትግል አይደለም። ይሄ የኢህአዴግ ሲስተም ሲፈርስ ነው። ስለዚህ ለዚህ ደግሞ ሲዳማም ሆነ ወላይታም ሆነ ከምባታም ሆነ ሌሎች ብሔረሰቦች ደግሞ ራሳቸው ህብረት ዩናይትድ ሆነው ይሄንን አፋኝ ስልታቸውን ማፍረስ መቻል አለባቸው ለነገው ጥቅም ማለት ነው። ስለዚህ አሁን ለአዋሳ ከተማ የተቀመመው ቀመር የተንኮል ቀመር ስለሆነ ይሄ ቀመሩ ደግሞ ልነቀል ይገባል ካንሰር ስለሆነ። ለዚህ ደግሞ የሲዳማ ተወላጅም ሆነ
ሌሎች ደግሞ በርግጥ ምንድነው የሰማሁት ሌሎች መዋቅር ውስጥ ያሉት ተቃውሞ አላቸው አልተቀበሉትም ምን አይል እንደሆነ እውነት ባላቅም ማለት በርግጥ የነሱ ድምጽ የሚሰማ እንኳን ቢጠፋም ተቃውሞ እንደነበራቸው ሰምቻለሁ ይሄ እውነት ከሆነ በእውነት መልካም ነው እነሱም ደግሞ በህዝብ ጎን መቆም መቻል አለባቸው ምክንያቱም ያንዳንዱ መዋቅር ውስጥ ያለው አካል ይከት እንደመጣ እናውቃለን እነማን እንደሆኑ እናውቃለን ስለዚህ እኔ አሁን የሲዳማ ህዝብም በዚህ ጉዳይ ላይ በጣም ሲሪየስ ሆኖ መነሳት መንቀሳቀስ መቻል አለባቸው አሁን ይሄንን ሲል ደግሞ ለጦርነት አይደለም ኖ አይሁን ሰላማዊ ትግላችን